በኢትዮጵያ የሙዚቃ ታሪክ ውስጥ ብዙ ድምፃውያን መጥተዋል፣ ብዙዎቹም አልፈዋል። ነገር ግን እንደሱ የህዝብን ልብ የገዛ በሄደበት ሁሉ አቧራ እያስነሳ ትውልድን በአንድ ዜማ ያስተሳሰረ ድምፃዊ ማግኘት እጅግ ከባድ ነው። ቴዎድሮስ ካሳሁን ወይንም ሁላችንም በምንወደው ስሙ ቴዲ አፍሮ። ለብዙዎች እሱ ድምፃዊ ብቻ አይደለም፣ የታሪክ መዝገብ ነው። የፍቅር ሰባኪና የሀገር ምልክት ነው። ለመሆኑ ቴዲ አፍሮ ለምን እንዲህ ልዩ ሆነ? በዛሬው ቪዲዮ ይህንን ምስጢር እንፈትሻለን። የታሪክና የማንነት ጠበቃ መሆኑ የቴዲ አፍሮ ትልቁ ልዩነቱ ሙዚቃን ከመዝናኛነት ባለፈ የታሪክ ማስተማሪያ ማድረጉ ነው። ብዙዎቻችን በትምህርት ቤት ያልተማርነውን የታሪክ ገድል በቴዲ ዘፈኖች ተምረናል። እንደ ጥቁር ሰው ያሉ ስራዎች የአድዋ ጀግንነት በወጣቱ ልብ ውስጥ እንዲነድ አድርጓል። የታሪክ ተራኪ አባቶቻችን እንዲከበሩ፣ ወጣቶች ደግሞ ማንነታቸውን እንዲያውቁ ረድቷል። የቴዲ ግጥሞች ተራ አይደሉም። እያንዳንዱ ቃላት በጥንቃቄ የተመረጠና ጥልቅ መልእክት ያዘለ ነው። ፍቅርን ሲሰብክ ፍቅር ያሸንፋል ይላል። ትህትናን ሲሰብክ አንተ ሰው ነህ ይላል። ግጥሞቹ የኢትዮጵያን ባህል ወግና ስነ ጽሑፍ የጠበቁ መሆናቸው በሁሉም ዕድሜ ክልል ዘንድ ተወዳጅ እንዲሆን አድርጎታል። ቴዲ አፍሮ በዘመናዊ ሙዚቃ ውስጥ የሀገረሰብ ዜማዎችን የሀገር ፍቅር ስሜትን አዋህዶ የማቅረብ ልዩ ተሰጥኦ አለው። የሙዚቃው ከጎንደር እስከ ጋምቤላ ከአፋር እስከ ደቡብ ያለውን የኢትዮጵያን ስሜት ጥንቅቅ አርጎ የሚያውቅ ነው የሚመስለው። ሁሉንም ይነካል። በተለይ በዜማዎቹ ውስጥ የሚጠቀማቸው የክራርና የዋሽን ድምጾችን የኢትዮጵያን ጠረን ቃና ያመጣል። ቴዲ አፍሮ በብዛት አይዘፍንም፣ ነገር ግን አንድ አልበም ሲያወጣ አመታትን ወስዶ በጥራት ያዘጋጀዋል። ይህ ለጥበቡ ያለው ክብርና ፍቅር ተመልካቾችን ሁሌም በአዲስ በጉጉት እንዲጠብቁት ያደርጋል። ጥራት ከብዛት ይቀድማል የሚለው መርሁ ለስኬቱ ትልቁ መሰረት ነው። በአጠቃላይ ቴዲ አፍሮ ልዩ የሆነው ድምፁ ስላማረ ብቻ አይደለም፣ የሀገርን ቁስል ስለሚያክም፣ የታሪክ መጋረጃ ስርን ያለምንም ልዩነት ስለሚሰብክ ነው። ኢትዮጵያን ከጥበብ በላይ አድርጓታል። የቴዲ አፍሮ ልዩነት ከግጥሙ ባለፈ ሙዚቃ ቅንብሩ አሬንጅመንት ላይ ይጎላል። የቴዲ የ60ዎቹና የ70ዎቹን ወርቃማ የኢትዮጵያ ሙዚቃ ስልት ከዘመናዊ ፖፕ እና ሬጌ ጋር ለማዋሃድ ጥልቅ ችሎታ አለው። እናንተስ ከቴዲ ዘፈኖች ይበልጥ የምትወዱት የትኛውን ነው? ለምንስ ልዩ ይመስላችኋል? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ትረካ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጉ እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም።